የደብረ ታቦር ታሪክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ደብረ ታቦር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካሏት መንፈሳዊ በዓላት አንዱ የደብረ ታቦር በዓል ነው። ጸሎት ዘተዋሕዶ መንፈሳዊ። ውድ አድማጭ ተመልካቾች ሰብስክራይብ የምትለዋን ምልክት በመጫን የቻናላችን ቤተሰብ ይሁኑ እያልን እንዲሁም ሁሌ የምንለቃቸው መንፈሳዊ ትምህርቶች፣ ዝማሬዎችና የቅዱሳን ታሪኮች ቀድመው ይደርሶት ዘንድ የደወል ምልክቷን ይጫኑ። እናም ላይክ ማድረጉ እንዳይረሳ አደራ እያለን ወደ ታሪካችን እንሄዳለን። ይህ በዓል ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት አንዱ ነው። ደብረ ታቦር ወይም የታቦር ተራራ ጌታችን በምድረ ኢየሩሳሌም እየተዘዋወረ በማስተማር ላይ በነበረበት ዘመን ነሐሴ 13 ቀን ብርሃነ መለኮቱንና ክብረ መንግሥቱን የገለጠበት ነው። ጌታችን በቂሳርያ ሐዋርያትን ሰዎች የሰውን ልጅ ማን ብለው ይጠሩታል በማለት ከጠየቃቸው ከ6 ቀናት በኋላ 9ኙን ሐዋርያት ከእግረ ደብር ትቶ 3ቱን ማለትም ጴጥሮስን፣ ዮሐንስንና ያዕቆብን አስከትሎ ከርዕሰ ደብር ወጣ። በተራራው ላይ ሳሉ የጌታችን መልክ ተለወጠ፣ ፊቱ እንደ ፀሐይ አበራ፣ ልብሱም እንደ በረዶ የነጻ ሆነ። በዚህ ጊዜ ብርሃነ መለኮቱን ክብረ መንግሥቱን ገለጸ። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ሙሴና ኤልያስን መምረጡ ስለምንድን ነው ቢሉ ሙሴ 570 ጊዜ ቃል በቃል ተነጋግሮ ባይህ እወዳለሁ ባለው ጊዜ ፊቴን አይቶ 1 ሰዓት እንኳን መቆየት የሚቻለው የለም ቢለው ይሄ ከሆነማ ባለሟል መባል የምኑ ላይ ነው ሲለው መስዋዕት ሆኜ በምቀርብበት ጊዜ እታይሃለሁ ብሎት ነበርና በዘጸአት 33:18-23 ያንን ለመፈጸም ኤልያስም እንዲሁ ተስፋ ነበረውና አንድም ጌታ ዕውር ቢያበራ ሙት ቢያስነሳ ድዊ ቢፈውስ ሙሴ ነው ኤልያስ ነው ብለውት ነበርና የእኛን ጌታ ማን ሙሴ ኤልያስ ይሉሃል፣ የሙሴ የኤልያስ አምላክ ይበሉህ እንጂ በማለት እንዲመሰክሩ አምጥቷቸዋል። ፍጻሜው ግን ደብረ ታቦር የመንግሥተ ሰማያት ምሳሌ ናት። ሕጋውያን ደናግልም እንዲወርሷት ለማጠየቅ ከሕጋውያን በሕግ ካገቡት ሙሴን ከደናግል ኤልያስን አመጣ። ኋላ ግን ለማየት ተመኝተው ብርሃነ መለኮቱን ክብረ መንግሥቱን ቢገልጥላቸው ከፊቱ መቆም ተስኗቸው ሙሴ ትሄይስኒ መቃብሬ ትሻለኛለች ብሏል። ኤልያስም ወደ ሰረገላው ተመልሷል። በዚህ ጊዜ ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው፣ ብትፈቅድስ 3 ዳስ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በማለት ተናገረ። ሙሴ ጠላት ይገድላል፣ ባህር ይከፍላል፣ መና ያወርዳል፣ ውሃ ያፈልቃል፣ ኤልያስ ሰማይ ይዘረጋል፣ ዝናብ ያቆማል፣ ክርስቶስ ቅዱሳኑን ይባርካል፣ ክርስቶስ ቅዱሳኑን በጸጋ የሰሩትን ሥራ በባህሪው ይፈጽማል፣ እነሱ ካሉ ሁሉም አለ ብሎ ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። ወዲያውም ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዕው፣ በእርሱ ደስ የሚለኝ ልጄ ይህ ነው እርሱን ስሙት የሚል ድምፅ ተሰማ። እነ ጴጥሮስ ደንግጠው ወደቁ። ጌታ ኢየሱስም ቀርቦ ዳሰሳቸው። ተነሱ አትፍሩ አላቸው። ዓይናቸውንም ገለጡ። ከተራራም ሲወርዱ ጌታ ኢየሱስ የሰው ልጅ ከሙታን ተለይቶ እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው። 9ኙን በእግረ ደብር ትቶ 3ቱን አስከትሎ መውጣቱ ስለምንድን ነው ቢሉ ከ9ኙ ብርሃነ መለኮቱን ክብረ መንግሥቱን ሊያይ የማይገባው ይሁዳ ነበርና ብቻውን ቢተወው ብርሃነ መለኮቱን ቢለየኝ በሞቱ ገባሁበት ይል ነበርና ያስ ቢሆን ከተራሮች ሁሉ ታቦርን ስለምን መረጠ ቢሉ ዳዊት ታቦር ወአርሞንየም በስመ ዚአከ ይትፌስሑ
ታቦርና አርሞንየም በስምህ አምነው በተደረገላቸው ነገር ደስ ይላቸዋል ብሎ ነበርና ያን ለመፈጸም ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ክብረ መንግሥቱን በገለጸበት በታቦት ተራራ አካባቢ በጎቻቸውን አሰማርተው ይጠባበቁ የነበሩ እረኞች አካባቢው በብርሃን ስለተሞላ ገና ያልመሸ መስሏቸው በዚያው ቆዩ። ልጆቻቸው ወደ የቤታቸው በጊዜ ባለመመለሳቸው ግራ የተጋቡት ወላጆቻቸው ዳቦ በመያዝና ችቦ በማብራት ወደ ተሰማሩበት ስፍራ ሲሄዱ በደህና አገኟቸው። በዚህ ታሪክ መሰረት በሀገራችን ወጣቶች ቡሄ ወይም ደብረ ታቦር ከመድረሱ በፊት ጅራፍ እየገመዱ ያጮኻሉ። እናቶችም ለበዓሉ የሚሆን ሙልሙል ለመጋገር ስንዴ ሲያጥቡ፣ ሲፈትጉና ሲያስፈጩ ይሰነብታሉ። በዓሉ እንደ ነገ ሊሆን እንደ ዛሬ በዋዜማው ነሐሴ 12 ቀን የሰፈሩ ወጣቶች በየቤቱ እየዞሩ ቡሄ በሉ ሆ ቡሄ በሉ ሆ እያሉ ይጨፍራሉ። በዚህ ጊዜ እናቶች ካዘጋጁት ሙልሙል ዳቦ እያነሱ ይሰጧቸዋል። በነጋታው ነሐሴ 13 ቀን ማታ የመንደሩ ሰው አንድ ላይ በመሆን ችቦ ያበራል። በደብረ ታቦር በዓል ሰሞን የጅራፉ ጩኸት ድምፅ መለኮትን፣ ጩኸቱ ማስደንገጡ ደግሞ ሦስቱ ሐዋርያት በድምፀ መለኮት ደንግጠው መውደቃቸውን ያስተምረናል። የቡሄ ዕለት ማታ ችቦ መብራቱ ደግሞ በደብረ ታቦር ለታየው ብርሃነ መለኮቱና ወላጆች ልጆቻቸውን ለመፈለግ ላበሩት ችቦ ምሳሌ ነው። በበዓሉ ዕለት የቅርብ ውቅያ ላለው እያንዳንዱ ቤተሰብ ልጆች ልክ ዳቦ ይሰጣቸዋል። ይህም በዕለቱ ወላጆች ለልጆቻቸው ዳቦ ይዘው ለመሄዳቸው ምሳሌ ነው። በሀገራችን በሚገኙ መንፈሳዊ ትምህርት ቤቶች ውስጥ ደግሞ ደብረ ታቦር የተማሪዎች በዓል ነው። ተማሪዎች ቀደም ብለው ስለ ደብረ ታቦር እያሉ እህል፣ ጌሾና ብቅል ይለምናሉ። ሕዝቡም ባህሉን ስለሚያውቀው በገፍ ይሰጣቸዋል። እነርሱም ጠላ ጠምቀው ቆሎ ቆልተውና ዳቦ ጋግረው የደብረ ታቦር ዕለት ሊያስቀድሱ ወደ ቤተ ክርስቲያን ለሚመጡ ምዕመናን ከቅዳሴ በኋላ ይጋብዛሉ። ይህም እስካሁን በመንፈሳዊ ትምህርት ቤቶች የሚሰራበት ነባር ባህላችን ነው። ስለዚህ ይህንን ታላቅ ሃይማኖታዊ በዓልና ነባር ባህል በመጠበቅ ለትውልድ ማስተላለፉ ተገቢ ነው። በተለይ በአሁኑ ወቅት ቤተ ክርስቲያን ታሪክ አልባ ለማድረግ በየአቅጣጫው ለተነሱ ምንደኞች እውነተኛውን የቤተ ክርስቲያን ታሪክና ባህል በማስረዳት ክብሯን ተጠብቆ እንዲኖር መጣር ከሁላችንም ይጠበቃል። በደብረ ታቦር የታየው ድንቅና የማይረሳ ታሪክ ተጠብቆ ለትውልድ መተላለፍ አለበት። በተለይ በአሁን ጊዜ የቡሄ በሉ ጭፈራ ሳይቀር ታዋቂ ስፖርተኞች፣ ዘፋኞችና አርቲስቶች ማወደሻ እየሆነ ስለመጣ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም እንደተባለ ሳይቃጠል በቅጠል እንዲሉ ሁሉም ኦርቶዶክሳዊ ለቤተ ክርስቲያኑ መቆም አለበት። ቤተ ክርስቲያናችንን መጠበቅ፣ ማሳደግና ለዓለም ማስተዋወቅ የሁላችንም ኃላፊነት ነው። ከደብረ ታቦር በዓል ረድኤትና በረከት ያሳትፈን። ወስብሐት ለእግዚአብሔር አሜን።